ከጦርነት የሚሸሹ ሱዳናውያን በህይወት ለመቆየት ሲሉ ከሰልና ቅጠል እየበሉ መሆኑም ተነገረ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እኛ ጦርነት አንፈልግም፣ ሰላም ነው የምንፈልገው ማለታቸውም ተሰምቷል። እነዚህን ሁለት ጉዳዮች በትንታኔ የምንመለከት ይሆናል። ሰላም እንደምን ቆይታችኋል? የኢትዮ 540 ሚዲያ ተከታታዮች የሀገር ውስጥና የዓለም አቀፍ አዳዲስና ሰበር ታማኝ መረጃዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ በማድረግ ዜናውን እንዲጀምሩ እያሳሰብኩኝ ወደ ዝርዝር መረጃው። በቅድሚያም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስጋታቸውን ማስቀመጣቸው ተሰማ። በዝርዝር የምንመለከተው ጉዳይ ይሆናል። ወደ ዝርዝር መረጃ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ከደብሊው እንግሊዝኛ አገልግሎት ጋር ባደረጉት ቃለ ምልልስ ለ2 ዓመታት ከተካሄደው ጄኖሳይድ ጦርነት ህዝባችን ገና አላገገመም፣ ማገገም ብቻ ሳይሆን አብዛኛዎቹ ተፈናቃዮች ወደ ቤታቸው አልተመለሱም፣ በሱዳንና ሌሎች ቦታዎች ላይ የሚገኙ ስደተኞች አሉን፣ ስለዚህም አላገገምንም ብለዋል። ምሮም ሌላ ጦርነት ከመጣ ሌላ ተፈናቃይና ሌላ ውድመት ስለሚከሰት በእኛ በኩል የማይታሰብ ጉዳይ ነው ብለዋል። ስለዚህም አሁን እኛ የምንፈልገው ሰላምና ማረጋጋት መልሶ ማቋቋም ነው ሲሉም ተደምጧል። የትኛውም አይነት ጦርነት መስማት አንፈልግም፣ በመሆኑም ጦርነቱን አንደግፍም ሲሉም ገልጿል። ዶክተር ደብረጽዮን ገብረ ሚካኤል በኢትዮጵያና ኤርትራ መካከል ስላለው ውጥረት ተጠይቀው ሲመልሱ ደግሞ እኛ አሁን ስልጣን ላይ የለንም፣ በሁለቱ ሀገራት ግጭት ላይ ውሳኔ ሰጪዎች አይደለንም ማለታቸውም ተሰማ። ስለዚህ የሁለት ሀገራት መሪዎች ያለባቸውን ችግር ወይም ማንኛውንም ጉዳይ በተመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋልም ብለዋል። ጨምሮም በዚህ አጋጣሚ እኛ የተፈጠረውን ውጥረት ለማብረድ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ እናቀርባለን። ምክንያቱም በዚህ አካባቢ ማንኛውም ግጭት እንደገና ሊቀሰቀስ ነው የሚለውን መስማት አስፈሪ ነው። ምክንያቱም በጦርነት የተጎዱ በሚሊዮን የሚቆጠሩ ስላሉን እንደገና ጉዳት እንዲደርስባቸው አንፈልግም ማለታቸውን አስታውሰዋል። ዶክተር ደብረጽዮን እንዳሉት በትግራይ ጦርነት ወቅት ለተፈጸመው ወንጀል ፊቲ ማግኘት ያስፈልጋልም ብለዋል። ይሁንና በሀገር ውስጥ ይህንን ፊቲ ማግኘት እንደማይቻል ጠቅሰው ጨምሮም የተፈጸመው ወንጀል አጸፋዊ እንደመሆኑም አጥፊዎች እንዲቀጡና ተጎጂዎች ፊቲ እንዲያገኙ ጉዳዩን በዓለም አቀፍ ደረጃ መዳኘት አለበት ካሉም በኋላ ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት እንደሌላቸው በቃለ ምልልሱ ላይ ሲናገሩ ተሰምቷል። በመቀጠል የሱዳን ተፈናቃዮች ከሰልና የዛፍ ቅጠሎችን ህይወታቸውን ለማቆየት እየበሉ እንደሆነ ተሰምቷል። ይህንን መረጃ በዝርዝር እንመልከተው። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን የአንድ እርዳታ ድርጅት ለቢቢሲ ተናገረ። በኤልፋሸር ከተማ አቅራቢያ በሚገኘው ተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱት ተብሏል። እየሰማን ያለው ታሪክ በእውነት በጣም የሚዘገንን ነው ሲሉ የኖርዌጂያን ሪፊውጅ ካውንስል ኃላፊ ኖዊ ታይለር ለቢቢሲ ኒውስ ዴይ ፕሮግራም ተናግረዋል። ሰዎች ከኤልፋሸር ወደ ታዊሊ እየሸሹ ነው፣ ነገር ግን እንደደረሱ ህይወታቸው እያለፈ ነው ሲሉ ኃላፊው አክሏል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዘምዘም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብሏል። በኤልፋሸርና ታዊላ መካከል ባለው መንገድ ላይ የወደቁት አስክሬኖች እንዳሉም ታሪኮችን እየሰማን ያናገርናቸው ቤተሰቦች ብቻዋን ከኤልፋሸር ተነስታ ስትጓዝ የነበረች ሴት ልጅ በጉዞ ላይ በተደጋጋሚ የመደፈር ጥቃት እንደተፈጸመባትና ታዊላ ስትደርስ ከደረሰባት ጉዳት የተነሳ መሞቷ ተነግሯል። ኤልፋሸር በሱዳኗ ምዕራባዊ ግዛት ዳርፋር ውስጥ በሱዳን ሰራዊትና አጋሮቿ ቁጥጥር ስር ያለችው የመጨረሻ ከተማ ናት። በዚህም ወር መጀመሪያ የፈጥኖ ደራሽ ኃይሉ በዘምዘም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኛው የዘምዘም ነዋሪዎች ከዚህ በፊት የነበሩትን የዳርፋር ግጭቶችን በመሸሽ ለ10 ዓመታት ያህል በካምፑ ቆይቷል። በ10 ሺዎች የሚቆጠሩ ሰዎችን በገደለውና 13 ሚሊዮን ህዝብ ከመኖሪያቸው ባፈናቀለው ለ2 ዓመት በተካሄደው ጦርነት ፈጥኖ ደራሽ ኃይሉ ከሱዳን ጦር
ሰራዊት ጋር እየተዋጋ ይገኛል። የእርዳታ ድርጅቶች በሱዳን እየተካሄደ ያለውን ጦርነት በአሁኑ ወቅት በዓለም አስከፊው የሰብአዊ ቀውስ ያስከተለ እንደሆነ ይገልጻሉ። የተባበሩት መንግስታት ድርጅት በሱዳን ረሃብ ለተከሰተባቸው አካባቢዎች የምግብ እርዳታ የሚውል የገንዘብ ችግር ስላጋጠመው አቅርቦቱን ለመቀነስ መገደዱን ገልጿል። በጦርነቱ ውስጥ ፈጥኖ ደራሽ ኃይሉ በዳርፋር የሚኖሩ አረብ ያልሆኑ ነዋሪዎች ኢላማ አድርጎ ጥቃት ይፈጽማል በሚል ይከሰሳል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር በዚህ ሳምንት ጥቃቱን አስመልክተው እንደተናገሩት ድርጊቱ የዘር ማጽዳትና በሰብአዊነት ላይ ከሚፈጸም ወንጀል ጋር የሚስተካከል መሆኑን አመልካች ነው ብለዋል። ሚኒስትሩ ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ሰራተኞች በፍጥነት አስፈላጊውን ድጋፍ እንዲያቀርቡ የደህንነት ዋስትና እንዲሰጡ ጠይቀዋል። ባያሌ የህብረተሰብ ጤና ትምህርት ቤት የሰብአዊ እርዳታ ምርምር ማዕከል ኃላፊ የሆኑት ናትኔል ራይሞን እንደተናገሩት የዘምዘም ካምፕ ሙሉ በሙሉ ተቃጥሏል። ጨምረውም ቤቶችና የእርዳታ አቅርቦት መገልገያዎች ሆን ተብሎ በስልታዊ ሁኔታ በእሳት እንዲወድሙም ተደርጓል። ከዘምዘም ካምፕ ጥቃት ለማምለጥ የቻሉ ሰዎች በመንገድ ላይ ሳሉ በረሃብ እየሞቱ ነው ብለዋል። ካምፑ በፈጥኖ ደራሽ ኃይሉ ጥቃት ከተፈጸመበት በኋላ ሙሉ በሙሉ መውደሙን የሰሜን ዳርፋር ጤና ሚኒስትር ኢብራሂም ሃተር ባለፈው ሳምንት ለቢቢሲ መግለጻቸው ይታወሳል። ባለፈው ሳምንት ከዘምዘም እየሸሹ የነበሩ ሰዎች ቤታቸው መቃጠሉንና ተኩስ እንደተከፈተባቸውም ለቢቢሲ ተናግረው ነበር። ፈጥኖ ደራሽ ኃይሉ በካምፑ ላይ ጥቃት መፈጸሙን ነገር ግን ጭፍጨፋው ፈጽሟል መባሉንም አሳስበዋል። ውድ ተመልካቾቻችን ለዕለቱ የነበረን ዜና ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ ካላደረጉ ሰብስክራይብ እንዲያደርጉ እያስታወስኩኝ ተሰናበትኩኝ። ቸር ሰንብቱ።